አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሙስሊም እህት ወንድሞቼ እንዲሁም ክርስቲያን ወገኖቼ። ዛሬ ደግሞ የቀይ ሽንኩርት ሾርባ ነው የምሰራላችሁ ለዩቲዩብ ጓደኞቼ ማለት ነው። ለእናንተ ነው ይህንን የምሰራው። ምክንያቱም አክታ ምናምን ለሚበዛባቸው ሰዎች፣ የማህፀን ችግር ያለባቸው ሰዎች፣ የማህፀን ኢንፌክሽን ፈሳሽ ነገር የሚበዛባቸው ሰዎች ኢንሻአላህ በአላህ ፍቃድ ዛሬ እሱን እንዴት አድርጌ እንደምሰራ አሳያችኋለሁ። ከዛ በተረፈ ደግሞ የተለያየ በሽታው ውስጣችን እንኳን ሰውነታችን ውስጥ ካለ ያንን በሽታ ጠራርጎ ነው የሚያወጣልን። ቢያንስ ለ3 ቀን ምናምን ተጠቀሙት። ከዛ በተረፈ ደግሞ ፔሪድ መጥቶ በሄደ ከዛ በሚቀጥለው ኔክስት ቀን ላይ ይህን ሾርባ እየሰራችሁ ሁሌ ተጠቀሙት። ምንም አይነት ነገር በቃ ውስጣችሁ ያለን ቆሻሻ እንዳለ ጠራርጎ ነው የሚያወጣው፣ ማህፀን ውስጥ ያለን ማለት ነው። ይሄ ለወንድም ለሴትም ነው የሚሆነው እና ኢንሻአላህ አሁን አሳያችሁ። አንድ ራስ ሽንኩርት እንደዚህ ታዘጋጃላችሁ። ከዛ የሚበቃችሁን ያህል ለሽንኩርቱ የሚበቃችሁን ያህል ውሃ ትጨምራላችሁ። እኔ ያው አንድ ሽንኩርት ብቻ ስለከተፍኩኝ ከዛ እንጨምረዋለን። ጨው ማለት ነው። ጨው የምትጨምሩት የባህር ጨው ነው። ይሄ የባህር ጨው አለ አይደለ? ደረቁ እሱን ነው የምትጨምሩት። ያው እኔ ስለሌለኝ ኖርማሉን ጨው ነው የሚጨምረው። ከዛ በቃ እስኪ ተከተክ እንጠብቀዋለን ማለት ነው። እና ቀይ ሽንኩርት ማለት ነው በጣም ብዙ ጥቅም ነው ያለው። ይሄ ትኩሳት ምናምን ያለባችሁ ሰዎች ልክ ሰውነታችሁ ማተከስ ምናምን ከጀመረ ይህንን ነገር ብትጠቀሙት አሪፍ ነው እላችኋለሁ። ሌላው ደግሞ ይሄ ኦቲዝም ምናምን ያለባቸው የሚጥልና ኦቲዝም በሽታ ያለባቸው ሰዎች ይህን ቢጠቀሙት ማለት ነው ያንን በሽታ እየቀነሰላቸው ምናምን ይሄዳል እና አሪፍ ነገር ነው እላችኋለሁ። ኢንሻአላህ እንግዲህ እስኪደርስ እንጠብቀው። እሺ አሁን ደርሰዋል ኢንሻአላህ። ይኸው እንግዲህ ተንተክተኳል። አሁን ከዚህ በኋላ ሆዳችሁን የሚነፋችሁ ሰዎች ደግሞ ካላችሁ ማለት ነው ጥንጥዬ ከሙን ጨምሩበት። ከሙን ምን እንደሆነ አላውቅም በአማርኛ። ጥንጥዬ ከሙን ጨምራችሁ ተጠቀሙት። እና ሌላው ደግሞ ሽታው ምናምን እንትን ይለኛል ምናምን እንዳትሉ እሺ። በቃ ዝም ብላችሁ ተጠቀሙት። በጣም አሪፍ ነገር ነው። የዘረዘርኩላችሁ ነገር እንዳለ ነው ከሆዳችን ውስጥ በሽታ ጠራርጎ የሚያወጣልን። እና አሁን እንትን እለዋለሁ እፈጨዋለሁ ማለት ነው። ትንሽ ይሄ ከሙን ልጨምር እኔ። እሺ አሁን እንፈጨዋለን። በቃ አሁን ተፈጭተዋል። ከዚህ በኋላ መጠጣት ነው ማለት ነው። ወላሂ ነው የምላችሁ ማለት ነው። ይህን ሾርባ ከተጠቀማችሁ በኋላ ትንሽዬ ባቅዶነስ ነው ምንድን ነው የሚባለውን ነገር ጨምሩበት። ይህን ሾርባ ከተጠቀማችሁ በኋላ ማለት ነው ወላሂ ነው የምላችሁ ታመሰግኑኛላችሁ። በቃ በጣም ነው የሚጣፍጠው። እና ኢንጆይ ያደርጉ። ሰላም አለይኩም።